ተከታታዮች ዛሬ እንግዲህ ለእናንተ ይዤላችሁ የቀረብኩት ነገር ምንድነው? አንድሮይድ አፖችን በመጠቀም እንዴት ፐርማነንትሊ ዲሊት የሆኑ ፎቶቻችንን ወደ ስልካችን መመለስ እንችላለን ማለት ነው። ስለዚህ ይህን ለማድረግ መጀመሪያ አፕሊኬሽኑ ሊኖረን ይገባል። ዲስክ ዲገር የሚባል አፕሊኬሽን ሊኖር ይገባል። ከሌለን ደግሞ ምንድነው የምናደርገው? ፕላይ ስቶራችን ላይ ሄደን ዲስክ ዲገር አፕሊኬሽን እናወርዳለን ማለት ነው። እዚህ ጋር እኔ ጋር ኦፕን የሚል ነው የመጣው። ኦፕን የሚል የመጣው እንግዲህ መጀመሪያ ኢንስቶል ስላደረኩት ነው። ኦልሬዲ ኢንስቶል ተደርጓል ስልኬ ላይ። ለእናንተ ኢንስቶል የሚል ነገር ነው የመጣው። ኢንስቶል ታደርጋላችሁ ማለት ነው። ስለዚህ እኔ ኦፕን የሚለውን ቀጥታ እጫናለሁ። ኦፕን ካደረኩት በኋላ እንግዲህ ይህ እንደምታዩት የዲስክ ዲገር ኢንተርፌስ ነው። ስለዚህ ምንድነው የምናደርገው? ቀጣይ ስታርት ቤዚክ ፎቶ ስካን የሚለውን በተን እንጫናለን ማለት ነው። ይህን ከተጫን በኋላ ዳይሬክት ፎቶዎችን ከዲሊት የተደረጉ ፎቶዎችን ሪከቨር ያደርጋል። ዲሊት ብቻ የሆኑትን ሳይሆን ሀይድ የተደረጉት ፎቶዎችን ላ ሪከቨር ማድረግ ይጀምራል ማለት ነው። እንግዲህ ይህን ሪከቨር ሲያደርግ የራሱ ሲቲንግ አለው። እኛ አጀስት ማድረግ የምንችለው ማስተካከልን በዚህ መልኩ ፎቶዎች ኤክስትራክት ይደረጉልን ወይም ወደ እኛ ሪከቨር ይምጡልን ብለን የምናገርበት ወይም የምን ሴት የምናደርግበት የራሱ ሲቲንግ አለው። ስለዚህ እዚህ ጋር የሲቲንግ ምልክቱን በመጫን እንሄዳለን። ተምብኔል ሳይዝ የሚል የመጀመሪያው ሲቲንግ ምንም ያን ያህል ኢፌክት የለውም። ይሄ ቪው የምናደርግበት ነው። ፎቶውን ቪው ለማድረግ የምንጠቀምበት ነው። በስሞል ሳይዝ፣ በሚዲየም እና በላርጅ የሚለውን ነው። ሚኒመም ፋይል ሳይዝ የሚለው ደግሞ የፎቶዎችን ሳይዝ ሚኒመም ምን ያህል ነው፣ ምን ያህል ፎቶ ሚኒመም ሳይዝ ያላቸውን ላምጣቸው ወይም ሪከቨር ላድርጋቸው የሚለውን ነው የሚያሳየው። ስለዚህ ከፈለግን ሴትም ቼክ ቦክሷን በመጫን ሴት ማድረግ እንችላለን። ወይም ካልፈለግ ሁሉንም ከፈለግ እንተዋለን ማለት ነው። ባይ ዲፎልት ይችኛዋ ሚኒመም ፋይል ሳይዟ 10,000 ባይት ብሎ ሴት አድርጎታል። ሌላው ቀጣይ ያለው ሚኒመም ፋይል ዴት ነው። ሚኒመም ፋይል ዴት ማለት ደግሞ ዴቱ የፎቶ እስከ መቼ ያለው ሚኒመም ቀኑን ነው የምናስቀምጠው። ሚኒመም ከዚህ ቀን ጀምሮ ያለውን አውጣልኝ ብለን ይሄኛውን ቼክ ቦክስ በመጫን ሴቱ ቀኑን መጠን ሴት እናደርጋለን ማለት ነው እዚህ ጋር። ስለዚህ ይህን ከፈለግነው ግን እዚህ ቀን ጀምሮ ያለውን አውጣልኝ ምናምን ብለን ሴት እናደርጋለን ማለት ነው። እዚህ ቀን ካልፈለግን ደግሞ ቼክ ቦክስ በመጫን ባዶ እናደርጋለን። ማክሲመም ፋይል ዴትም እንደዛው ነው። ማክሲመም እስከ መቼ ያለውን ድረስ ከመጀመሪያው ጀምሮ እስከ መቼ ቀን ያለው ሊሚት ነው የምናዘጋጅለት። እሱንም በዚሁ ተመሳሳይ ቀኑን ሴሌክት አድርገን አጀስት እናደርጋለን ማለት ነው። ወይም ፎቶ የጠፋበትን ቀን የምናውቀው ከሆነ ሚኒመም እና ማክሲመም ዴት እናስቀምጣለን። ከዚህን ቀን እስከዚህን ቀን ድረስ ያለውን ፎቶ ኤክስትራክት አድርግልኝ ብለን ለሁለቱም ቀን ሴት እናደርግለታለን ማለት ነው። ስለዚህ በዚህ መንገድ ሲቲንጉን ማስተካከል እንችላለን ማለት ነው። ስለዚህ ይሄኛውን ባይ ዲፎልት የራሱን ሲቲንግ በመጠቀም በዚህ ጋር ሚኒመም ፋይል ሳይዝ 10,000 ባይት የሚለውን በመጠቀም ኦኬ ብዬ እገባለሁ ማለት ነው። እነዚህ በሙሉ ሪከቨር እየተደረጉ ያሉ እንትኖች ናቸው። ዲሊትድ የተደረጉ ፎቶዎች ሪከቨር እያደረጋቸው ነው። በነገራችን ላይ ዲሊትድ የሆኑ ፎቶዎችን ብቻ አይደለም ከቪዲዮዎቹ ላሳይ ፎቶዎችን ኤክስትራክት እያደረገ ለእኛ ያመጣልናል ማለት ነው። እነዚህ የምታያቸው በሙሉ ከዲቫይሱ ላይ ፈልጉ ዲሊት የተደረጉትንም ያልተደረጉትንም ከቪዲዮ ያሉትንም ሀይድ የተደረጉትንም ሁሉንም ፎቶዎችን ኤክስትራክት አድርጎ የሚያመጣው። ስለዚህ እኛ ዲሊት የሆነብንን ፎቶ እዚህ ላይ እንመርጣለን ማለት ነው። እኛ የምንፈልገውን ፎቶ ስለዚህ እኛ የምንፈልገውን ፎቶ ካገኘን በኋላ ማናገኝ ከሆነ ኦልሞስት እዚህ ጋር ሰርች እያደረግን እስኪጨርስ እንጠብቃለን ሙሉውን እስኪያመጣው ማለት ነው። በመሃል ላይ አቋርጦ መሃል ላይ የምናገኛቸው ከሆነ ግን እዚህ ጋር ፓውዝ የሚለውን በተን ፓውዝ አድርገን የምንፈልገውን ሪከቨር ማድረግ የምንፈልገውን እነዚህን ሴሌክት በማድረግ አራቱ ፎቶዎች እዚህ ጋር የምታዩዋቸውን ሴሌክት በማድረግ ሪከቨር የሚለውን በተን ጫናለሁ ማለት ነው። ስለዚህ እዚህ ጋር ሃው ውድ ዩ ላይክ ቱ ሪከቨር ዘ ፋይል ነው የሚለው። የት ላይ ነው ፋይሉን ሴቭ ማድረገው ነው የሚለው። እዚህ የመጀመሪያው የሚለው ኢሜይሎቻችን ላይ ወይም የክላውድ አካውንት ላይ በኢንተርኔት ያሉ ስቶሬጃችን ላይ ላስቀምጥላችሁ ነው የሚለው። ጎግል ድራይቭ ላይ ይሁን ድሮፕ ቦክስ ላይ ይሁን ምናምን ነገር ነው የሚለው። እኛ ግን የምንፈልገው ቀፏችን ላይ መጥቶ እንዲቀመጥ ስለሆነ የሁለተኛውን ሴቭ ዘ ፋይል ቱ ከስተም ሎኬሽን ኦን ዮር ዲቫይስ የሚለውን በመጫን ሪከቨር እናደርጋለን ማለት ነው። ስለዚህ ይህን ከመረጥን በኋላ ምንድነው የምናደርገው? ቀፎ ላይ የትኛው ፎልደር ላይ ዝሞ ቀፎ ላይ ይምጣ ወይስ ፎልደር ልምረጥለት የሚለው እናንተ መርጣችሁ የምታደርጉት ነው የሚሆነው።
ስለዚህ እዚህ ጋር ከምትፈልጉት የትኛው ፎልደር ላይ ሪከቨር ይደረግ የሚለውን ፎልደር ትመርጣላችሁ። አሁን እዚህ ጋር DCIM ከሚለው ፎልደር ውስጥ ይግባል ይካል ይሄን መርጬ ይሄን ከመረጥኩ በኋላ አክቲቭ ይሆንልኛል። ከላይ እንደምታዩት ዜን ሴሌክት የሚለው ጫናለሁ ማለት ነው። ዜን ይሄን ካደረኩ በኋላ ኖቲፊኬሽን ደርሰኛል 4 ፋይሎች ሪከቨር ተደርገዋል ሳክሰስፉል የሚለው ይመጣልኛል ማለት ነው። ኦልሬዲ አሁን ፎቶዎቻችን የሚፈልጋቸው ፎቶዎች ሪከቨር ተደርገዋል ማለት ነው። በመቀጠል ጌት ዲስክ ዲገር ፕሮ ጌት አድርጉ ነው የሚለው፣ አፕግሬድ አድርጉ ታፑን ነው የሚለው። ይሄን ኖ ታንክስ የሚለውን በመጫን መተው እንችላለን ማለት ነው። ስለዚህ ቀጣይ ምንድነው ስራችን የሚሆነው ፎቶዎቹ ሪከቨር መደረጋቸውን ቼክ ማድረግ ነው። ጋላሪ ውስጥ ገብተን ጋላሪያችን እንገባለን። ጋላሪያችን ከገባን በኋላ DCIM የሚል ፎልደር ውስጥ ነው የነበሩት። ይሄው እዚህ ጋር መጥተዋል ማለት ነው። ይሄው DCIM ፎቶ ላይ ሲመጡ እነዚህ ፋይሎች ሪከቨር ተደርገዋል ማለት ነው። ሌሎቹ አራቶቹ ካሁን በፊት የነበሩ ስለሆኑ ነው። የነዚህ አራቶቹ አሁን ተጨማሪ እዚህ ጋር ሪከቨር ያደርጓቸው ናቸው ማለት ነው። በዚህ መልኩ ፎቶቻችሁን ዲስክ ዲገር አፕን በመጠቀም ሪከቨር ማድረግ ትችላላችሁ ማለት ነው። እንግዲህ የዛሬው ያዘጋጀሁላችሁ ቱቶሪያል ይህን ይመስላል። ከተመቻችሁ ቱቶሪያሉ ሳብስክራይብ አድርጉ ቻናላችንን፣ ላይክም እንዲሁ አስተያየት መስጠት የምትፈልጉ ከሆነ ኮመንት ላይ መጻፍ ትችላላችሁ። እንዲሁም ወደፊትም እንደዚህ አይነት ነገር ቢቀርብ የምትሉት ከሆነ የእናንተ ሀሳብ ካለም እንዲሁ ኮመንት ላይ መጻፍ ትችላላችሁ ማለት ነው። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ባይ ባይ።